ዓላማህን ኑር። እንቅፋቶች የሚያጸኑ እንጂ ተግባርን የሚያስተው አይሁኑ። ሕይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶች እንዳያመልጡ ተጠንቀቅ። የመከራ ቀን ወዳጆችን አትርሳ። የዛሬ ሰው ብቻ አትሁን፣ የትላንቱንም አስብ። አንገት የተፈጠረው ዞሮ ለማየት ነው። ዞር ዞር እያልክ ቃኝ። መስራት ያለብህን ሥራ። ዓለም ዋዣቂ ናት። ከፍና ዝቅ ስትል አትደናገጥ። ፀሐይ ዝናብን ተከትላ ትፈነጥቃለች። ከመከፋትም በኋላ ትልቅ መጽናናት ይሆናል። ከሌሊትም በኋላ ሌሊት አይመጣም። ከሐዘን በኋላ ደስታ ይሆናልና በርታ። ወዳችኋለሁ። እና ረመዳን መጥቷል። ይኸው ሳምንት ሆነው እየሄደች ነው። ወላሂ በረመዳን ብዙ ህይወቱ የተቀየረ ሰው አለ፣ ብዙ ሀጃ የተሳካለት ሰው አለ። እና እስኪ አንድ ነገር ልንገራችሁ፣ ስደት አልደከማችሁ? ወላሂ አልሰለቻችሁ? ከቤተሰብ እኮ መኖር አልደከማችሁ? ሁሌ በሰው ትእዛዝ በሰው ስር መሆን፣ እዛ ውጣ፣ እዛ ግባ፣ እዛ ውጪ፣ እዛ ግቢ መባል አልሰለቻችሁም? አልደከማችሁም? ያን አምጪ፣ ያን ውሰጂ፣ ያን አምጣ፣ ያን ውሰድ መባል አልደከማችሁም? አልሰለቻችሁም? የቤተሰብ ናፍቆት፣ የሚስት ናፍቆት፣ የባል ናፍቆት፣ የትዳር ናፍቆት፣ የልጆች ናፍቆት ውስጣችሁን አላቃጠለውም? አራባችሁም? አልጠማችሁም? ይሄ ነገር ከቤተሰብ ጋር አብሮ መኖር፣ ቤተሰብ መስርቶ ከቤተሰብ ጎን፣ ከባል ጎን፣ ከልጅ ጎን፣ ከእናት አባት ጎን መሆን አናፈቃችሁ? ናፍቆን ሀገራችሁ ላይ መኖር አናፈቃችሁ? የፈለጋችሁትን አየር እየተነፈሳችሁ የፈለጋችሁበት ወጣችሁ የፈለጋችሁበት እየገባችሁ መኖር፣ በራሳችሁ ትእዛዝ ራሳችሁን እያዘዛችሁ በራሳችሁ ስር መሆን አናፈቃችሁም? ባለ ወላሂ እኔ ናፍቆኛል፣ ሀቂቃ ማለት ነው። ስደትም ደክሞኛል። ወላሂ የሰው ሀገር በትክክል ደክሞኛል። በቃ አላህ ህይወቴ እንዲቀይርልኝ ሀገሬ ላይ እንዲያኖረኝ በስኬት በደስታ ከትዳር አጋሬ ከልጆቼ ከእናት አባቴ ጎን እንዲያኖረኝ ይፈልጋል። ለዚህ ደግሞ መፍትሄ ይሄው። እስኪ ያስቡት፣ አመቱን ሙሉ ስራ ስትሰሩ፣ ስትለፉ፣ ስትዳከሉ፣ ስትደክሙ፣ ላበላብ የሆናችሁ ስትናቁ፣ ስትሰደቡ ኖራችኋል አመቱን ሙሉ። ይኸው በአመት ረመዳን መጥታለች። እስኪ ከአፍጥር በፊት 30 ደቂቃ፣ 1 ሰዓት፣ በአጠቃላይ ከ10 በኋላ ባለው ሰዓት እስኪ ተንበርክካችሁ አላህን ለምኑት። ወላሂ አልቅሳችሁ ያ ረቢ ስደት ደክሞኛል፣ ያ ረህማን፣ ያ ረዛቅ፣ ያ ጀባሩ ሰማዋት ወርድ፣ ያ ለጢፍ፣ ያ አላህ፣ ያ ሀዩ፣ ያ ቀዩም ብላችሁ ለምኑት። ከስደት አውጣኝ፣ ከቤተሰብ አኑረኝ፣ ከትዳር አጋሪ አኑረኝ፣ ከልጆቼ ጋር አኑረኝ፣ የትዳር አጋር ስጠኝ፣ ከትዳሬ ጋር አታርቀኝ፣ ከቤተሰቤ ጋር አብረህ አኑረኝ፣ ከሀገሬ ጋር። እህቴ ልጅ ፈልጋችሁ ልጅ መውለድ ላልቻላችሁ፣ ትዳር ፈልጋችሁ ትዳር ላልያዛችሁ፣ ስደት ህይወታችሁ እህቴ لأمي في رمضان اللهم بارك في صحتها وأطل في عمرها ولا تقطع صوتها من البيت وارزقها راحة البال وسكون النفس. أولئك عليهم صلوات من ربهم ورحمة. اللهم إني أسألك أمي في كل እኔ ይበቃኛል፣ የሰው አይን አላይም፣ የሰው እጅ አላይም፣ አልከጅልም ያለን ሰው አላህ ያብቃቀዋል። ወደ ሰው እጅ ያየን ሰው ለሰዎች ይተዋል አላህ። ይህንን በደንብ መረዳት ያስፈልጋል። ባለን ነገር እንጣር፣ ለመቀየር እንሞክር፣ አስባቦችን እናድርስ፣ ወደ አላህ ስብሓነሁ ወተዓላ እንዋደቅ። አላህ ይከፍትልናል። የሰዎችን እጅ ማየትን በተለይ በቂ እያለን የተሻለ እንዲኖረን በማለት ለዘሩራ በቃ የሚበላው የሚጠጣው አጥቶ የሰው ልጅ ሰው ፊት ላይ ተገዶ የሚቆም ሰው አለ። ወደን ግን እንዴት እንቆማለን እያለን የተሻለ ነገር ለማግኘት ማለት ነው፣ ለመጨመር ብለን። ይሄ በጣም ከባድ ወንጀል ነው። ሐቂቃ አላህ የሚወደው ነገር አይደለም። ያን መጠንቀቅ ያስፈልጋል። ሁለተኛ አላህ ስብሓነሁ ወተዓላ ለእኛ ሲሰጠን በዙሪያችን ያሉትን ደግሞ እንስት። ዓላማህን ኑር። እንቅፋቶች የሚያጸኑ እንጂ ተግባርን የሚያስተው አይሁኑ። ሕይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶች እንዳያመልጡ ተጠንቀቅ።
የመከራ ቀን ወዳጆችን አትርሳ። የዛሬ ሰው ብቻ አትሁን፣ የትላንቱንም አስብ። አንገት የተፈጠረው ዞሮ ለማየት ነው። ዞር ዞር እያልክ ቃኝ። መስራት ያለብህን ስራ። ዓለም ዋዣቂ ናት። ከፍና ዝቅ ስትል አትደናገጥ። ፀሐይ ዝናብን ተከትላ ትፈነጥቃለች። ከመከፋትም በኋላ ትልቅ መጽናናት ይሆናል። ከሌሊትም በኋላ ሌሊት አይመጣም። ከሐዘን በኋላ ደስታ ይሆናልና በርታ። ወዳችኋለሁ።